ልሽ በቃ እኔ ይሄንን ቪዲዮ ደጋግማችሁ ብታዩት የማይሰለች ከሙድ የሚያወጣ ነው። ታዲያ እኔ ለእናንተ ሼር እንዳደረኩት እናንተም ለወዳጆቻችሁ ሼር ማድረጋችሁ እንዳትረሱ። ላይካችሁ አይለየን። ሀሳብ አስተያየታችሁ ኮመንት ሴክሽን ላይ። ወደ ቪዲዮ በቃ እኔ የዋሾሽ አይደለም። ቀደም የገዛውሽ የ100 ብር ካርድ አይሰራም። ስለዚህ ብሬን መልሺ ወይ ደግሞ ሌላ የሚሰራ የ100 ብር ካርድ አሁኑኑ አምጪ። ሰውዬ ትቀልዳለህ እንዴ? እኔ አያገባኝም። በቃ ይሄን ካርዱን ስትሞላ ቁጥር ተሳስተህ ወይ ደግሞ ሌላ ሰው ካርድን ስትሞላ ቁጥሩን አይቶ ካርዱን ቀድሞ ሞልቶ ነው የሚሆነው። በቃ ከፈለክ አሁንም ሌላ የ100 ብር ካርድ በብር መግዛት ትችላለህ። ጨርሻለሁ። እንዴ ያቺን ቆንጆ ባለሱቅ ያ የማይረባ ሰውዬ ምን እያላት ነው እንዴ? ይሄ ሰውዬማ በቃ ከወራቶች በፊት ጂም ቤት መስራት ጀመረና በቃ አሁን የሰፈሩን ሰው አላስቀምጥ ብሏል። ቆይ ዛሬማ ዋጋውን እሰጠዋለሁ። አዎ ይሄን አጋጣሚ ተጠቅሜ ያቺን ቆንጂዬ ባለሱቅ የኔ ያረጋታለሁ። አሰብኩት እኮ ያቺ ቆንጆ ለሷ ብዬ ይሄን የማይረባ ሰውዬ ከደበደብኩት ያለምንም ጥርጥር የኔ ትሆናለች። በቃ ምንም ጊዜ ማቃጠል አያስፈልግም። አሁኑን ሄጄ ዋጋውን እሰጠዋለሁ። አዎ ዛሬማ አልለቀውም። ቆጆ ምን ነካ? አብዳል እንዴ? ምን እያረክ ነው? አሁን ሰውየውን እደበድበዋለሁ እያልክ መጃጃሉን ትተህ አርፈ ከኔ ጋር ወደ ቤት ብትሄድ ነው የሚሻለው። ይኸውልህ ያ ሰውዬ ምን ያህል ኃይለኛና አደገኛ እንደሆነ እንኳን እኔ አንተ ራስህ በደንብ ታውቃለህ። ስለዚህ ኮጆ ሰውየውን ብትደባደበው ራሱ በጭራሽ አታሸንፈውም። በቃ ተዋውና በሰላም ወደ ቤት እንሂድ። አይ አንተ ደግሞ በቃ ድብድብ ሲባል ሁልጊዜ ችግር አለብህ። ይኸውልህ ከፈለክ አንተ ወደ ቤት መሄድ ትችላለህ። እኔ ግን ያ የማይረባ ከቆንጆዋ ባለሱቅ ጋር ተጨቃጭቆ በጭራሽ አልተወውም። አሁኑኑ ዋጋውን እሰጠዋለሁ። ከዛም ያቺን ቆንጆ የግል ያድርጌ ራሴን በዛ ሰውዬ አስከብራለሁ። አዎ አሁኑኑ የእጁን እሰጠዋለሁ። ይኸውልሽ አሁኑኑ ብሬን ብትመልሽ ይሻልሻል። አንተ ቆይ ምን አስበህ ነው ይቺ ቆንጆ ላይ የምትጮህ? በቃ አሁኑኑ ይቅርታ ጠይቃትና ከዚህ ጥፋ። ካልሆነ ግን ይችን የመሰለች ቆንጆ ላይ በመጮህ ዋጋን እሰጥሃለሁ። አንተ የማትረባ ና ወንድ ከሆንክ ይለይልን። ከቻልክ ግጠመኝ። ሄይ እንዴ